ጤና ይስጥልን የቻናላችን ቤተሰቦች እንደምን ቆይታችኋል? አንድ መረጃ ይዘን ቀርበናል። እስከ መረጃው ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት ጋብዘናል። የትግራይ ክልል ጊዜያዊ አስተዳደር በጦርነቱ ወቅት ተወስዳ የነበረችውን የብፁዓን አባቶች መገልገያ መኪና ለሰሜን ወሎ ሀገረ ስብከት መልሶ አስረከበ። የትግራይ ክልል ጊዜያዊ አስተዳደር የሰሜን ወሎ መንበረ ጵጵስና ሀገረ ስብከት ንብረት የሆነችውና ለአባቶች መንፈሳዊ ማህበራዊና አስተዳደራዊ ስራ ተመድባ አገልግሎት ስትሰጥ የነበረችውን ቶዮታ ፕራዶ መኪና ለሀገረ ስብከቱ መልሶ አስረክቧል። ተሽከርካሪው ከ2013 እስከ 2014 ዓ.ም በነበረው የእርስ በርስ ግጭት ወይም ጦርነት በትግራይ ኃይሎች ተወስዳ የነበረች ቢሆንም ጊዜያዊ አስተዳደሩ በአርቆ አሳቢነትና አስተዋይነት በሰጠው የበሰለ አመራርና ውሳኔ ለሀገረ ስብከቱ አስረክበዋል። ከትግራይ ክልል ጊዜያዊ አስተዳደር ተረክበው ያመጡ የሀገረ ስብከቱ ልዑካንም ለብፁዓን አበው ሊቃነ ጳጳሳት የመኪና ቁልፉን አስረክበዋል። ብፁዕ አቡነ ቄርሎስና ብፁዕ አቡነ ኤርሚያስ የሀገረ ስብከቱ ሊቃነ ጳጳሳት የክልሉ ጊዜያዊ አስተዳደር ለቤተ ክርስቲያን ክብር በመስጠትና የቤተ ክርስቲያን ሁለንተናዊ አገልግሎት እንዳይስተጓጎል በማሰብ ለሰጠው በጎነት የተመላበት አዎንታዊ ምላሽና ውሳኔ አመስግነዋል። የተሽከርካሪው መመለስ ለአማራና ለትግራይ ሕዝብ የእርስ በርስ መልካም ግንኙነት በር የሚከፍትና ትልቅ ትርጉም ያለው መሆኑን ብፁዓን አበው ተናግረዋል። ሀገረ ስብከቱ ተሽከርካሪው እንዲመለስ አዎንታዊ አስተዋጽኦ ላበረከቱ የትግራይ ክልል ጊዜያዊ አስተዳደርና ለክልሉ ፕሬዝደንት ጄኔራል ታደሰ ወረደ የምስጋና ምስክር ወረቀት ያበረከተ ሲሆን ሀገረ ስብከቱን ወክለው ከሚመለከታቸው አካላት ጋር በመነጋገር ተሽከርካሪውን ተረክበው ላመጡ የልዑካን ቡድን አባላት ሽልማት ከምስጋና ምስክር ወረቀት ጋር ተበርክቶላቸዋል። መረጃው የሰሜን ወሎ ሀገረ ስብከት ሚዲያ ነው። የተወደዳችሁ የቻናላችን ቤተሰቦች ቻናሉን ሰብስክራይብ፣ ቪዲዮን ላይክ እንዲሁም ለሌሎች ተደራሽ እንዲሆን ሼር እንድታደርጉ በአክብሮት እንጠይቃለን። እናመሰግናለን።